የትኛው ቀራ ቆሩ ቃል የለም እኮ ቀራማ ማዶ ነው ግን የሚተከልበት ቦታ የት አካባቢ ነው ችግኝ የሚተከለው? ከማሽ ውስጥ ለውስጥ ይሄን ይመስላል እንግዲህ። ይሄ የምን የቸርች ነው እንዴ? ይሄ ነው የቴላ ነው። የምንድን ነው? አክሽን አገንስት ነው። ምን ሰራ አሁን ይሄ አክሽን አገንስት? ምንም የሰራው ነገር እኮ የለም። ዝም ብሎ እዚህ ማስታወቂያ ያመጣ ይለጥፋል እንጂ በእውነት ይኸው መብራት ፖል አለ ግን መብራት የለም። አይ ከማሽ መከራችን እኮ ነው። ምን ታረጋለህ? የሆነ ይሁን አይ ከማሽ መንገድ አስፋልት ነው የሚል ሰው አለ እንዴ? አስፋልት የሚባል ነገር የለም። እሺ እንደዚህ ነው መንገድ። ምን አስፋልት ብቻ ይሄ ምንድን ነው? ይሄ ምንድን ነው? ይሄኛው ይሄ እነዛ ከብቶች ላሳያቸው እንደ ለሰዎች ምን ይመስላል አንተ? ተራራው እንደዚህ ስታየው እሺ እንግዲህ የገጠር ሰው ማለት እንደዚህ ነው። የገጠር ልጆች እኛ እንደዚህ በጭቃ ውስጥ ነው እኮ የምንሄደው ማለት ነው። ተራራውማ እንደ ሽራሮ ኧረ ሰዎች እየሄዱ ነው ያልመለሳሉ። በቃ ለምን ሰው ሁሉ ሰው አትመለስ እንጂ ዘርሰው እንደሚሄደው ግዞ መድኃኒዓለም የት ነው የሚተከለው? ቆይ እኔ እንጃ እኔም ብዬ አላውቅም። መንግስት ሰራተኛ ነው የሚሄደው? ሁሉም ሰው ነው የሚሄደው? መንግስት ሰራተኛ ለእኛ እንግዲህ መንግስት ሰራተኛ ነው የተባለው። መንግስት ሰራተኛ ነው እና እንመለሳ እንደ ያንገ ሆነኛ ለምን ትመለሳለህ? ሮብና ሲቀልህ እንዴ ልጅ ይሄ ሁላ ቤት እኮ ነው። የከተማ ቤት ነው አይደለ? አይ ቤት አያ እናት ደግሞ የሚሄድ ሰው የለም። አንተ ማርያምን የሚሄድ ሰው የለም። ኧረ ችግኝ ተከላ አንተ ልጆች ራሱ ምን ነው የሚሰሩ እዚህ? ሜዳ ግን ደስ አይልም በእናትህ እንደዚህ አንተ አየሩ ራሱ በቃ እዚህ ቁጭ ማለት ሰናድ ነኝ እዚህ እየመጣው ልቀመጥ ነው። አይታየም አያትል